ያለውን ግንኙነት አልበቃ ብሎሽ ነው? ከያፌት ጋር ያለሽን ግንኙነት ደግሞ ሁሉም ሰው አውቋል። ዝም በይ። ከዚህ በኋላ የኔን ጨረቃ እንደዚህ እንድትናገሪያት አልፈልግም። አዎ ተጋብተን ሊሆን ይችላል፣ ግን ደግሞ ተነጋግረን የተጋባ ነው። አንቺ ድርጅቱን በእኔ ስም ናታን የአባቴን ገዳይ ያወቀ ይመስለኛል። የአባትሽን ገዳይ አግኝቼ ራሴን ነጻ ሳላወጣ አልፈታሽ ብሎኛል። እነሱ የአባትሽን ገዳይ የሚያውቅ ከሆነ ለምን መደበቅ አስፈለገ? ለፖሊስ ተናግሮ አይሲዘው? ምናልባት አሳልፎ የማይሰጠው ሰው ሊሆን ይችላል። ለምሳሌ ፍራታ ልትሆን ትችላለች። እዚህ ሂጅ። ትሰሚኛለሽ? ከዚህ በኋላ እዚያ አካባቢ ዝር እንዳት፣ በተለይ ደግሞ የኔ ጨረቃ። ቤዛ እንግዲህ ናታን የአባቴን ገዳይ ያውቀዋል፣ ኤፍራታ ልትሆን ትችላለች እያለች ነው። ሰላም ሰላም፣ ውድ ቤተሰቦች ሰላማችሁ ይብዛ ያላችሁበት። እኔ ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ በቅንነት ሰብስክራይብ በማድረግ ቤተሰብ ነው፣ ነባር ቤተሰቦች ላይክ በማድረግ አበረታቱኝ። እንግዲህ ቤዛ ናታን የአባቴን ገዳይ ማን እንደሆነ ያውቀዋል። ከዚህ በፊት ያንቺን የአባትሽን ገዳይ አግኝቼልሽ ራሴን ነጻ ሳላወጣሽ አልፈታሽም ብሎኝ ነበረ እና እሱን ነገር ደግሞ መናገር የማይፈልገው የሚጠብቀው ሰው ሊሆን ይችላል። ለምሳሌ ኤፍራታ ልትሆን ትችላለች እያለች ነው እንግዲህ ቤዛ። ኤፍራታ አባቴን ገለዋለች ብላ እያሰበች ነው። እውነት ለመናገር ይሄ መጥፎ ሀሳብ ነው። እንግዲህ ምንም ቢሆን የእሷ አባት ለኤፍራታም አባት ናቸውና አሳድጓታል። ስለዚህ እንደዚህ ማሰቧ ራሱ ትክክል አይደለም። እንግዲህ አሁን ቤዛ የምታደርገውን ነገር አታቅም፣ የምታስበውን ነገርም አታቅምና እንደዛ እያለቻት ነው። ይዊ ግን ተይ፣ ይሄ ቂም በቀልሽን ተይ፣ ይበቃሻል ከዚህ በኋላ እያለቻት ነውና ይዊ እንግዲህ እዛ ናታን ቤት ሄዳ ነበረ። በአጋጣሚ ሉሊት ደውላላት ነበረ። ምክንያቱም ጽዮን አስታውሳለች ብላ በርግጋ ነው የወጣችውና ስደውልላ ቶሎ ድረሽልኝ ነው ያለቻትና ምን ሆነሽ ነው? በአጋጣሚ እዛ በራችሁ ላይ ነበርኩኝ ምናምን ስትል እዛ እንዳትገቢ ነይ ቶሎ ድረሽልኝ፣ ያንቺ እርዳታ ያስፈልገኛል አለቻትና ቶሎ እንግዲህ ሂዊ አለቃዋ ጋር ደውላ ነበረ። የሆነ ችግር ውስጥ ሳይፈጠር አይቀርም ሉሊት ደውላልኝ ነበረ ስትል ውስጥ ገብተሽ ያቸው እስኪ ኤፍራታ ደህና ናት ወይ ተብላ ነበረ። እንግዲህ ነገር ግን ውስጥ ልገባ ስትል ናታንና ቢኒ መጥተው ነበረ። ናታን እንግዲህ አንቺም የእሷ ተባባሪ ሳቶኛ አትቀሪም፣ አብራችሁ ነው አደል ይሄን እቅድ ያወጣችሁ ብሎ እንግዲህ ገፍትሮ ነው ወደዛ የጣላትና ከዚህ በኋላ ክፉ መሆን የሚያዋጣ ከሆነ እኔም ክፉ መሆን አቅተኝም እንደናንተ እያለ ነበረና ለቤዛ ልብስ ሊወስድላት ነው የመጣውት። ልብስና ምግብ ብላ ነው እንግዲህ ያስቀየሰችው ሂዊ እና ለምን ለዘላለም ሳትበላ አትቀርም፣ ከዚህ በኋላ ጨረቃ ያለችበት አካባቢ ላይሽ አልፈልግም፣ ከዚህ ሂጂ ብሎ ነው ገፍትሮ እንግዲህ ወደዛ የወረወራትና በጣም ተናዷል። እንግዲህ እስር ቤት ሄዶ ነበርና ናታን ነገር ግን ጥሩ ምላሽ ስላላገኘ በዛ ስለተናደደ እንግዲህ ቤዛ ላይ በጣም ተናዶባታል። እሷም በጣም አናደዋለች። እሱ ግን በቅንነቱ ሄዶ ሊጠይቋት ነበርና እሷ ግን ሌላ ምላሽ ነው የሰጠችውና እኔ የሚጻውንም አትጸጸቺም ወይ ብሎ ሲጠይቃት እኔ የሚጸጽተኝ ያቺ ማትረባ ምናምን ተሳል ገላት እዚህ መግባቴ ነው፣ በአለምንም እንትን እዚህ መገኘቴ ነው የሚጸጽተኝ እንጂ ምንም አይጸጽተኝም እያለች ነው። እንግዲህ ናታን ታግቷል አሁን ላይ። በጣም የሚያሳዝነው ነገር ደግሞ ይሄ ነው። ያፌት እንግዲህ ናታንን አሳግቶታል። ምን እንደሚያደርገው አይታወቅም። እንደሚታወቅ እንግዲህ ያፌት ሁሌም ክፋትን ነው የሚያስበው። ቤዛና ያፌት ሰዎችን ለመጉዳት ነው እንጂ
ምንም ጥሩ ሀሳብ የላቸውም እና አሁንም እንግዲህ ኤፍራታን ካላገባት ሞቼ ይገኛለሁ እያለ ስለሆነ እንግዲህ በቀጣይ እስኪ ምን እንደሚፈጠር የምናይ ይሆናል።